የልጅ ኢያሱ ኮር ራምቦ ክፍለ ጦር ሁላችሁም ካሜራማን እዛች አካባቢ ሆናችሁ መሳሪያውን እንድታስገቡ ትፈልጋለሁ። የልጅ ኢያሱ ኮር የራምቦ ክፍለ ጦር ዛሬ እየተመሰረተ ነው። በነገራችን ላይ አብዛኛው ጥራትን ለመከላከል ምሽግ ላይ ያለ ኃይል አለ። ከምሽግ ውጭ ያለው ዝን ለማክበር መጥቷል። ዛሬ ህዳር 5 3ኛ ወር 2017 ብርሃኑ ጁላ የቀሩት ሽፍቶች ናቸው። የመልቀም ስራ ነው የቀረን። ምንም አይነት መሳሪያ የላቸውም ይላልና ከምሽግ ውጭ ያለውን መሳሪያ ሙሉ ታሳይልኛለህ። መሳሪያችሁን እስኪ አንድ ጊዜ ከፍ አድርጉትላችሁ። ከፍ አድርጉት። እንግዲህ ተመልከቱ። የኢትዮጵያን ህዝብ በማያልቅ ውሸቱ ሲያታልል የሚውለው የአብይ አህመድና የብርሃኑ ጁላ ውሸት መሳሪያ የለውም ሽፍቶች ናቸው የቀሩኝ 3 ናቸው 5 ናቸው የሚለው ይህ እንግዲህ የልጅ ኢያሱ ኮር የራምቦ ክፍለ ጦር አዲስ የተመሰረተው ክፍለ ጦር ነው። በዛም ላይ የዚህ ክፍለ ጦር ዋናው ተዋጊ ኃይል የምንለው ምሽግ ላይ ነው። እዚህ ያለው አሁን ተቀንሶ የመጣው ኃይል ነው። ስለዚህ የብርሃኑ ጁላን ኃይል ውሸቱን በዚህ ልክ እንድታሳዩት እንፈልጋለን። የመሳሪያ ቁጥሩንም ችግር የለም አውርዱት። እንግዲህ ይሄን ያህል ካሳየን እንዲደርስ ስለሚሆን ይደርሳል። በመቀጠል ምን ያደርጋል? ጨርሷቸዋል። በነገራችን ላይ የላችሁም እኮ 3 4 ሰው ነው የቀረው። እነዛን እስከሚለቅም ነው። ጠብቁት። አለን ወይ? አይ ብርሃኑ ጁላ ወዲህ ሊበረግግ ነው። እንዴ ትሰማ የኢትዮጵያ እናቶች ልጆቻችሁ በመከላከያ ሰራዊት ቤት ያስቀመጠው ልጆቻችሁ የሀገር መከላከያ ሰራዊት ተብሎ መጠራት አይችሉም። እየጠበቁ ያሉት አንድ ስርዓትና የሀገር ውስጥ ኃይል ጋር እየተዋጉ ያሉት የሞቱት ልጆቻችሁን አርዱን ብላችሁ እስኪ መንግስትን ጠይቁት። የገባው አልወጣም፣ የገባውም አይወጣምም፣ የባለፉትንም መርዶ አላረዷችሁም። ስለዚህ አማራ ክልል የገባው መውጣት ስለማይችል ለፋኖ እጃችሁን ስጡ ብላችሁ ልትመክሩ ይገባል። ትልቁ ነገር ይህ ነው። ከዚህ በመቀጠል ትጥቅ አስፈታለሁ ብሎ የዛሬ ዓመት ላይ አማራ ክልል ገባ። የአማራን ፋኖ ትጥቅ አስፈታለሁ ብሎ ገባ። የአማራ ገበሬ ግን በከዘራ ጭምርት እየነደለ ትጥቁንም ቀበቶውንም ጫማውንም አስወልቆ እንደ በግ መንገድ ለመንገድ እየነዳው እያያችሁት ነው በቴሌቪዥን መስኮት። ስለዚህ ሁላችሁም የኢትዮጵያ እናቶች ልጆቻችሁን መከላከያ የገቡትን ስልካቸው የማይሰራው የት ናችሁ ብላችሁ ጠይቁ። ወረጃችሁን እርማችሁን አውጡ። የገቡትም አይወጡም። እጃቸውን ለፋኖ ይስጡ ነው የምንለው። ከዚህ በመቀጠል የራምቦ ክፍለ ጦር የሁሉም ሻለቃ አመራሮች ከአንደኛ ሻለቃ ጀምረው ራሳቸውን ያስተዋውቃሉ። ከዛ በመቀጠል ያለውን ነገር ደግሞ ለእናንተ እናደርሳለን። ይሄን ለማለት ነው እንትን ያልኩት። ከአንደኛ ሻለቃ 6ኛ እና ስንት ነው ያለው? 3ኛ ጌታቸውን ጀምርና አመሰግናለሁ። ፋኖ ጌታቸው አበበላለሁ። የራምቦ ክፍለ ጦር አንደኛ ሻለቃ አዛዥ። አጨብጭቡለት። የሶስተኛ አመሰግናለሁ። ፋኖ ጌታቸው ሰጠ የ3ኛ ሻለቃ አዛዥ። ከ6ኛ እንደሽ አመሰግናለሁ። ፋኖ ታደሰ ባሉ የ6ኛ ሻለቃ ምክትል አዛዥ። እሺ እነዚህ ሻለቃዎችን ከልብ እናመሰግናለን። ሁሉም ሞራል ስጧቸው። እነዚህ የራምቦ ክፍለ ጦር የሻለቃ አመራሮች ናቸው። እነዚህን ከልብ እናመሰግናለን።
እሺ ከልብ እናመሰግናለን። ብዙ ጊዜ እኛ እንደ ብልጽግና ሰራዊት በመቀመጥ አናምንም። ሁላችንም ስራ አለብን። ስራ ስለሚኖርብን የመዝጊያ ንግግሩን በዋና አዛዡ ሙሉቀንና በምክትል አዛዡ 50 አለቃ ሲሳይ ንግግር ያደርጉልናል። ሐሳባችንን ቋጭተን ወደ የቦታችን ማለት ነው የመጣውን ብዙ ድግስ አለብን። የመጣውን የማስተናገድ ግዴታ ስላለብን በሚገባው ቋንቋ ማናገር ስላለባችሁ ብዙ ሰዓት አንይዝባችሁም። ወደ ዋና አዛዡ ሙሉቀን ወስዳችኋለሁ። እሺ ይቅርታ ስላልጨረሱላችሁ ይችን ግጥም ለእናንተ የጻፍኳት ናት። ቅድም ላይ ታዳምጡ ዘንድ ጋብዣችኋለሁ። ይቅርታ ትንሽ ጉንፋን ነገር ስላለኝ ድምጼ ነፍጠኛ ነህ አሉ ትላለች ርዕሷ። ነፍጠኛ ነህ አሉ። አዎ ነፍጠኛ ነኝ፣ ኮራ ቀብረር ያልኩኝ የሚኒልክ ልጅ ነኝ። በቴጌቱ ታሪክ በፀሐይ የደመኩኝ እንኳን ነፍጠኝነት ሌላም ስም በሰጡኝ። አዎ ነፍጠኛ ነኝ። መቼ ሊበዛብኝ ያንስብኝ ቢሆን እንጂ መቼ ሊበዛብኝ ስድብ መሰላቸው ነፍጠኛ ነህ ሲሉ። ዳሩ ግን በእነሱ ቤት ታዲያ ምን ይበቃል? ለምን ይፈረዳል? ፊደሉንም ቀርጸን ቃላትን ሰድረን ሀገዝ ሁካይ ብለን አስተምረን ከዱር ሕይወታቸው ቤት ሰርተን ባሳየን ሸምነን ባለበስ ቤት ሰርተን ባስተኛን የኛም ቤላ ፈርሶት በነቂስ ሲመጡ እንዴት አናነሳ ነፍጥና ጠመንጃ። ታዲ ዘረኛን እስከ ጥጉ መንጃ አማራን ሳያውቁት ነው ለካ አይነካኩት። በጣም ኮለኮሉት የትዕግስቱን ድንበር አልፈው ደረሱበት። እንደ ጫካው ነብር አንዴ ካኮረፈ በምንም ተአምር የማይሸመግሉት አማራነት ማለት የማይናድ ህብረት የጥንካሬ ምንጭ የማይደራደር በጦቢያዊነት የሰውነት ክብርን አድርጎ ምልክት ፍጹም ደሙ ይሞቃል ወገን ሲነካበት ለሀገሩ ለክብሩ የሚሰለፍ ከፊት የጀግንነት ጥጉን ለባንዳ ወራሪ ልኩን ያሳየበት ከጥንትም ታሪኩ የሚታወስበት። አዎ ነፍጠኛ ነን ዛሬም ነገም ሁሌም እኛን ያኮራል ደግሞ የሚያስከብረን በአንድነት በፍቅር በክብር እንዘልቃለን። በገድላችን ሁሌም ዓለም ጉድ ይሰኛል።